Kapsoon injal kamne gonfo dafamame ደጋርናም በጣም ደስ የሚል ደግሞ አብራችሁ የመስራት እንትን ደግሞ ሲኖራችሁ ደግሞ ሞር ያቀራርባል ስራ ላይ በጣም ሲሪየስ ነው ከዛ ሸዋችንን እየሰራን ራሳችንን እያሳደገን እየለወጥን ከዛ ከተመረኩኝ በኋላ እንግዲህ 11ኛ ክፍል 12ኛ ክፍል 4 አመት ዩኒቨርሲቲ 6 አመት አብረን ኖርን ማለት ነው ከ6 አመታት በኋላ በቃ ኤቭሪዋን እስከዛሬ ተማሪ ስለነበርሽ እንዴ ልጅ ወለዱ እንጂ እሱ ደግሞ በጣም ልጅ ወልዳል ከቤተሰባቸው ልጅ ያልወለደው እሱ ብቻ ነበረ ትምህርቴን በጣም በቃ እንድከታተል ስለሚፈልግ ምናምን 6 አመት ምንም አልነበረ ነው ከባዱ ደግሞ ፈተና የጀመረው ያኔ ነው 6 አመት ከቆየን በኋላ በቃ እኔም እሱም በጣም ልጅ እንዲኖረን ፈለግን ምናምን ግን ሲሞከር ልጅ የለም እምቢ አለ በቃ ልጅ እንዴ በጣም ደነገጠ ለምን እሱ በጣም ነው ልጅ የሚወደው እንደነገርኳችሁ እሱ ብቻ ነው የሰው ልጅ ራሱ ታክሲ ውስጥ ሆነን ካየ በቃ ልክ እንደ እንትን ነው በቃ ፍዝዝ ብሎ ነው የሚያየው የሰው ልጅ ያቅፋል ይሰማል በቃ እኛ ልጅ ሲኖረን ወደፊት ይላል ምናምንና ለኔ ትንሽ ከባድ ነበረ ድንገት ልጅ ባንወልድ ብሎ ማሰብና እኔ ነኝ እንደውም ደግሞ ሲያንቀለቅለኝ ነው ሐኪም ቤት መሄድ አለብን ቼክ ማድረግ አለብን ምናምን አልኩኝ እሱ ደግሞ እንዴ እግዚአብሔር በሰጠን ሰዓት ልጅ ይሰጠናል ለምን ሐኪም ቤት መሄድ ምን ያስፈልጋል የራሱ ጊዜ ያለው ምናምን አለና አይ በቃ ብዙ ሰው ነው ደግሞ ያስቆመኝ ለምንድን ነው ልጅ ማትወልዱት ምናምን ይለናል ከዛ አይ ለሰዎች ምንም ባንልም ሐኪም ቤት ሄደን ማለት ነው ሐኪም ቤት ሄደን ሙሉ ምርመራ ካደረግን በኋላ ዶክተሩ በጣም አዝናለሁ ይሄንን ኒውስ ነግራችሁ እና አንቺ የሞለር ቻንስ የለሽም 50-50 ነው ሜቢ እሱንም ሰርጀሪ አድርገሽ የእንቁላል መተላለፊያ ቱቦሽ ላይ ጠባሳ አለ ሶ እሱ ወጥቶ ኦፕራሲዮን ተደርግሽ 2 አመት ጠብቀሽ ከዛ በኋላ 50-50 ነው ሞለር ላይ ነው ይችላልና በቃ አይዞሽ ምናምን አለ በጣም ነበር የደነገጥኩት በቃ የኔና የሱ ነገር አለቀለት በቃ እዚህ ድረስ ነው ማለት ነው ምክንያቱም በጣም ልጅ ይወዳል አቃለው ፍቅሩ ምናምንና ከዛ ቤት ያከራየችን ሴት ኮንዶሚኒየሙን ያከራየችን ጥቁር አንበሳ ገነት ትባላለች በጣም ደግ ሴት ናት እኔ በሄድኩበት ደግ ሰዎችን እግዚአብሔር ይሰጠኛል ከዛ እሷ ደግሞ ጥቁር አንበሳ ነው የምትሰራውና ደውዬ እዛ የተሰጠኝን የኤክስሬይ ውጤት ምናምን ይዤ በጣም እንደይነት ነገር አጋጠመን እስኪ አማክሪኝ ምን ይመስልሻል ብለናት እዛ ደግሞ ሄጄ ታየሁኝ ማለት ነው እዛም ስታይ ደሴም ቲንክ ነው አንድ አይነት ነው ውጤቱ ከዛ ደነገጥኩ በጣም ዲፕሬስድ አደረገኝ ማለት በቃ ኢማጂን ያንጎናችሁ እንዲህ አይነት ኒውስ መስማት በጣም ነው የሚያስደነግጠው ከዛ ምን አልኩት በቃ ብንለያይ ነው የሚሻለው ምክንያቱም አብረን ሆነን ድንገት ሌላ ነገር ቢሆን እኔ እጎዳለሁ ሰበራለሁ አንተም ደግሞ ልጅ ሳይኖርህ እንድትኖር እኔም ብለህ አልፈልግም ስለዚህ በቃ ብንለያይ ይሻላል አልኩት ማለት ነው በጣም ነበር ያዘንኩት ልጅ አትወልዱ መባል በጣም ቀላል ነገር አይደለም በቃ ተኝቼ ነው ሙለው በቃ ያስጠላኛል መብላትም የትም ቦታ መውጣትም በቃ እንዲነኝ ማለት ነው ወደፊት ምንም ልጅ አይኖረኝም እኔም በጣም ነው ልጅ የምወደው በጣም አለቅሳለሁ በጣም ዲፕሬስድ ሆናለሁ ከዛ ቤተክርስቲያን ሄዳለሁ ጸልያለሁ እግዚአብሔር ግን በዚህ ልጅነቴ እንዴት ማለት በቃ ለምነዋለሁ አንተ ምንም እኮ አያቅትህም ለምንና እንለያይ አልኩት ባለቤቴን ቁጭ አድርጌ ሲሪየስሊ እኔና አንቺ የተጋባነው ልጅ ለመውለድ አይደለም ልጅ ለመውለድ ብለን አይደለም ስለምንዋደድ ነው የተጋባነው ከተዋደድን ደግሞ እግዚአብሔርን ከለመንነው ፈጣሪን ከጠየቅነው ደግሞ ልጅ ይሰጣናል ልጅ የሚሰጥ እሱ ነው ሶ አንቺ ማመን ያለብሽ ፈጣሪሽን ነው ጀስት ልጅ ለመውለድ አይደለም የተገናኘነው ፐርፐዛችን ትዳራችን መዋደዳችን ነው አለኝ ማለት ነው ከዛ በቃ ሻልኩኝ ግን በጣም አለቅሳለሁ እሱም ቤተክርስቲያን ሄዶ ይጸልያል እኔም ቤተክርስቲያን ሄጄ ይጸልያለሁ በቃ ማለት ፈጣሪያችንን ነበር የምንለምነው የምንጠይቀው ከዛ እኔም ቤተክርስቲያን ሄጄ በጣም በቃ ተስፋ ተሞላው የሆነ ሰዓት ላይ በቃ እንዴት ነው ከፈጣሪያችሁ ጋር ስታወሩ ስትጠይቁ እሱም ሄዶ ቤተክርስቲያን ጸልዩ በቃ ተስፋ ሲሞላኝ ምናምን የሆነ ቀን ላይ በጣም አመመኝ እንትን ሄድኩኝ ምንድነው አድቪል ወሰድኩኝና ተኛው ከዛ ከስራ እሱ ሲመጣ ተኝቻለሁ እንዴ ምንድነው
ምንድነው ምናምን እኔ አሁንም አልቅሼ ምናምን የመሰለው አሞኛል አልኩት። ኩላሊቴን አሞኛል በጣም ይሰማኛል እዚህ ጋር ግን አድቪል ወስጃለሁ። ሐኪም ቤት እንሄዳለን የምን አድቪል ቅሞ መተኛት ነው ምናምን አለና ከዛ አስታውሳለሁ የሆነ ፒንክ ቀሚሴን አምጥቶ እንዲይዞ እስካሁን አእምሮ ላይ አለ። ይዞ መጥቶ ተነሽ እንሄዳለን። ከዛ አልሄድም ስለው ይሄው ልብስሽን ይዣለሁ እንሄዳለን። በጣም ሲጨቃጨቀኝ ኦኬ አልኩኝና ለብሼ ሄደን ሙሉ ምርመራ ተደረገልኝ ምናምን። እሱ ስልክ ሊያወራ በጣም ኢምፖርታንት ስልክ መጥቶበት ከዶክተር ኦፊስ ወጥቶ በር ላይ ነው እያወራን ሐኪሙ አግብተሻል አይደል አለኝ። እንዴ ባለቤቴን አሁን አላየሁም እንዴ ለምን ትጠይቀኛለህ ምናምን ስለው ሙሉ ምርመራ አድርገንልሻል ምንም ህመም የለም ግን እርግዝና አለ ሲለኝ ምን አልኩትና ሮጥኩ ማለት ነው። ወጣው በቃ ትቼ ወጣውና እታች ደረጃ ጋር ደርሼ በቃ እንደ እንትን ነው የደረቀጥኩት። ትዝ ሲለኝ ላይ ነው ባለ ከእንደገና ተመልሼ ሮጬ ወጣው። አይደለም ከዛ ተመልሰን ገባንና ዶክተር ምንድነው ምናምን ስንለው እርግዝና ጀመረ። ገንዘብ ማግኘት ጀመርን። ቤታችን አሪፍ ኤዋሊ ወለድ ሲል በቃ ያልቀደር ሳይሆን በቃ የአብረሽ የማደግ እያንዳንዱን ነገር ስታረጊው ትዝታ አለው። የገዛሽ ዕቃ አብረሽ ስትውጪ ስትገቢ ያለው ነገር ምናምን በጣም ፍቅር ይጨምራል። እና በቃ ቤታችን አዲስ ሆነ። ኤባልን በደስታ ነበር የተቀበልነው ምናምን እና 1 አመት ሲሆነው ክበበ ፀሐይ የሚባል ወድቀው የተገኙ ህፃናቶች ማሳደጊያ ማዕከል ውስጥ እኛ የልጃችንን ልደት ስናከብር መጽሐፍትን ይዛችሁ ስጦታ እንድትመጡ የምንፈልገው ለልጃችን ምንም ስጦታ ይዛችሁ እንዳትመጡ ክበበ ፀሐይ ነው የምናከብረው የልጃችንን ልደት። ስለዚህ ከቤተሰብ ጋር ከምናከብረው ተጨማሪ ኬካችንን ኬንዲያችንን ኤቭሪቲንግ ይዘን አሻንጉሊቶች በቃ አሻንጉሊት ለብሰው የሚመጡ ህፃናትን ቤተሰቦቻችንን ይዘን ሙሉ ፋሚሊ ሆነ ያንን ሁሉ ስጦታ ይዘን ሄደን እዛ ወድቀው የተገኙ ህፃናቶች ያሉበት ማዕከል ለነሱ የመጣው መጽሐፍ እኛ ደግሞ ኮሌክት አድርገን ነበር ልደቱ እስኪደርስ እሱን ስጦታ ለህፃናቶቹ ሰተን አንድም ፈጣሪያችንን ማመስገኛ ነው ብለን ስላሰብን በጣም ደስ የሚል ልደት አከበርን። ከዛ አሁንም ላይፍ ቀጠለ። በመሃል ጀርመን ሀገር ከዛ በፊት ግብጽ ሀገር ሄደ ባለቤቴ። አስቡት በቃ ምንም ከመምህርነት 1700 ደሞዝ በቃ ፈጣሪ እየቀየራችሁ እየለወጣችሁ እያሳደጋችሁ ሲል ከዛ ካይሮ ሄዶ በጣም ጥሩ ፕሮግራም ሰርቶ ለቲቪ ፕሮግራም ነበር የሚሰራው። እዛ ሄዶ መጣ። ከእንደገና ደግሞ ወዲያው 2 አመት ሲሆነው ደግሞ ልጄ ከእንደገና ጡት እያጠባው ባለውበት ሰዓት አረገዝኩኝ ማለት ነው። ኢማጂን አንድ አትወልጅም የተባልሽ ሰው እያጠባው አረገዝኩ ሴት ልጅ። ያኔ ደግሞ እሷ ከመወለዷ በፊት ባለቤቴ ጀርመን ሄደ። እሷን ደግሞ እርጉዞኜ ማለት ነው። እሷን እርጉዞኜ ጀርመን ሄደ። አውሮፓ ደግሞ ትራቭል ማድረግ ጀመረ። ዱባይ ሄደ ምናምን በቃ ቤታችን በረከት በበረከት እየሆነ መጣ ማለት ነው። ከዛ የሆነ ፕሮግራም እኔ ኦርጋናይዝ የማደርገው ፕሮግራም ነበር አሜሪካን ሀገር ለመምጣት ቲያትረኞችን ይዞ በጣም የኢትዮጵያ ላይ ያሉ በጣም ትልልቅ በዛ መካከል ባለቤቴ አሜሪካ መጣ ማለት ነው ለአንድ ቡክ ኤክስፖ ኒውዮርክ መጣ። እሱን እያደረገ ያለ እኔ ደግሞ ያን ኦርጋናይዝ እያደረኩኝ ነበር። ጨርሶ እርጉዝ ነኝ። ከዛ አመመኝ በጣም። ይሄንን እየተሯሯጥኩኝ ነበር ኦርጋናይዝ ለማድረግ ቲያትሩን እዚህ ሀገር ካለ ድርጅት ጋር ነበር ኦርጋናይዝ ማድረገው። በጣም ታመምኩኝና ቼክ ሳደርግ እርጉዝ ነሽ ተባልኩ። ነው እንዲሁም ሰርፕራይዝ ያደረኩት ነገርኩት። በጣም ተደሰተ ምናምን ተመለሰ። ከኒውዮርክ ተመለሰ። ያን ፕሮግራም ስናደርግ እሱም አብሮ አለበት። ተሰባሰብንና ኤምባሲ ስንገባ ከለከሉን ቪዛ። ሁላችንንም ከለከሉን። የሱ ደግሞ አንዴ ገብቶ ከወጣ መምጣት ተመልሶ መሄድ የማይችልበት የ3 ወር ቪዛ ነበር። ከዛ ደነገጥን። ያው ሁለተኛ ልጅ ሲመጣ ትንሽ ኢኮኖሚካሊ ጠንካራ መሆን አለብሽ የተሻለ ቤት ምናምንና እሱ ያሳስበን ነበር። ከዛ ከእንደገና ምናምንና ድጋሚ ስንገባ ባለቤቴንና ጋሽ ፍቃዱ
ተክለማርያም አሁን በህይወት የለም። ላየዋትም ሀቡዬ እሷ አሜሪካ ሆና እኔ ኢትዮጵያ ሆኜ 18 ዓመት አልተያየንም ነበረ። ከባለቤቴ ጋር ይገናኛሉ። በጣም ፍቅር ናቸው። እሷ ቤት ነበር ያረፈው። ያኔ ይህኔ መሰለ ባል ነበር ላሳጣሽ የነበረው እያለች በቃ እየተከተለ ነበር እናቴን የሚያጎርሳት ምግብ በጣም ነው የምትወደው። እሷም ልጄ ብላ በቃ እኔን ረሱኝ። በቃ በአጠቃላይ እኔን ረሱኝ። ፍቅር በፍቅር ሆነው ማለት ነው። ከዛ ልክ 5 ወር ሲሆናት ሴቷ ልጄ የሆነ መስራት ያለብኝ ነገር ነበር አሜሪካን ሀገር። ከዛ እሱን እድል አገኘሁኝ ማለት ነው። ወንዱ ልጄ 2 ዓመት ሆኖ 2 ዓመት ተኩል፣ ሴቷ ልጄ ደግሞ የ5 ወር ሆና ያን እድል አገኘሁ። በአንዴ ተጣድፎ ምናምን ቪዛዬን ጨረስኩኝ ማለት ነው። ከዛ ከሱ ጋር 2 ዓመት ኦልሞስት 1 ዓመት ተለያየን። በቃ እርጉዝ የ3 ወር ሆኜ ምናምን ስለሆነ ሄደው 1 ዓመት እንደተለያየን እኔ ቪዛዬን አገኘሁኝ። ጓደኛዬ መጣች፣ አዲስ አበባ መጣችልኝ። ለጓደኛዬ እና ቤት ላለችው አጋዤ ልጆቼን ትቼ ባሌን ለማየት ወደ አሜሪካ። በቃ እናቴንም ቀለል አድርጌ የምነግርሽ ነገር አልነበረም። ብዙ ናፍቆት ነበረብኝ። ባሌንም ከ1 ዓመት በኋላ አየሁት። በዛ መካከል ግን ሀቡዬ ያልነገርኩሽ ነገር ኢትዮጵያ ሆነሽ ተለያይ በዲስታንስ ሲኖር በጣም ከባድ ነው። አሜሪካ የሚኖሩት ኑሮ ሌክዠሪ፣ ስልክ ካላነሳልኝ በጣም እነጫነጫለሁ። በቃ እዛ ሄዶ አሜሪካ እሱማ ተመቸው እኔ ልጆች ይዤ ምናምን እላለሁ። በቃ አኮርፋለሁ፣ እናደዳለሁ። አንድ ቀን ካልደወለ በቃ ለምን ቀረ የሚለው ነገር ራሱ ያናድደኛል ምናምን እና ስመጣ ግን ላይፉን አየሁት፣ ምን አይነት ህይወት እንደሚኖሩ ማለት 10 ምናምን ሰዓት ሰርተው አንዳንዴ የለበሰውን ጅንስ ሳያወልቅ ሁሉ ሊሆን ይችላል ከላይ የሚዘረረው። በቃ በሳምንት ምን ያህል እንደሚሰራ እና ሳስብ ለእኔ የሚልከው ኦልሞስት ለመኖሪያ የሚጠቅመውን ነገር ብቻ ቀንሶ እንደሆነ አየው። ሩሜት ሆኖ ነበር የሚኖረው። ሄጄ አየሁኝ ሩሜቱን፣ ላይፉ ምናምን ሳይ በጣም ደነገጥኩኝ። በቃ ይቅርታ ጠየቅኩት። ለካ እንዲሆነ ነው። በዛ ላይ ደግሞ ናፍቆቱን አስቢው። እኔ ልጆቼ ይዤ ነው፣ እሱ ከሚስቱም ከልጆቹም ተነጣጥሎ በጣም በጣም ከባድ ነበረ እና አይቼ ደስ ብሎኝ እናቴንም ባሌንም አግኝቼ 18 ቀን ብቻ ነው የቆየሁት። ልጆቼ ደግሞ ኢትዮጵያ አሉ። 18 ቀን ብቻ ቆይቼ ወደ ልጆቼ ተመለስኩኝ ከእንደገና ማለት ነው። ልጆቼ ጋር ተመለስኩ፣ ኑሮዬን ቀጠልኩኝ። አሁንም ሚዲያው ላይ መስራቴን ቀጠልኩ። ለአንድ ድርጅት ተቀጥሬ ይሰራ ነበር ሚዲያው ላይ። ከዛ እሱን እያደረግኩ አንዳንድ ነገሮችን ገጠሙኝ እዚህ ላይ የማይጠቅሙ። ከዛ ልጆቼን ይዤ ኤምባሲ ገባሁኝ ማለት ነው። ልጆቼን ይዤ ኤምባሲ ከመግባቴ በፊት ስነግረው በቃ ኤምባሲ ልገባ ነው፣ ለልጆቼ ቪዛ ልጠይቅ ነው። በጣም ደፋረኝ። ፈጣሪም በጣም ነው የማምነው ደግሞ እና ልገባ ነው። እንዴ 2 ልጅ ይዘሽ ምን ማለት ነው? እንዴት ነው የሚሰጡሽ ቪዛ? እኔ አለኝ ኦልሬዲ። ለልጆችሽ እንዴ ትቀሪያለሽ ብለው ያስባሉ። ለብዙ ሰው ድሪማችሁን አንዳንዴ ለብዙ ሰው ከነገራችሁ አይሆንም የሚላችሁ ነገር የሚበዛል። እናቴንም ስነግራት እንዴ 2 ልጅ ይዘሽ ምን ማለት ነው ምናምን አለችኝ። ከዛ ብዙ ሰው ስነግራቸው አይሆንም የሚለኝ ሰው በዛ ማለት ነው። ከዛ ድምፄን አጥፍቼ በቃ ከሰል እስክመስል ነው በቃ ምዞሮ ቀበሌ ለቀበሌ ልጆቼን በርዝ ሰርተፊኬት ባሌ ስለሌለ ደግሞ በጣም ሀርድ ነበረ። እሱን አድርጌ ምናምን ጨራርሼ ለባሌ የመጨረሻው ቀን ነገ ጠዋት እኮ ኤምባሲ ልንገባ ነው ስለው ምን አለ? ኤምባሲ ልንገባ ነው እንዴ? ፓስፖርታቸው በርዝ ሰርተፊኬታቸው ምንም አልነገርሽኝም ሲለኝ አዎ በቃ እንዳታሳንፈኝ ብዬ ነው ጸልይልኝ በቃ ልገባ ነው አልኩት ማለት ነው። ኤምባሲ ገባን። ለእኔ እስካሁን ድረስ ተአምር ነው። በቃ ቤተሰባችንን ፈጣሪ ላለመለያየት ብሎ ነው ብዬ ነው የማስበው። ገባው። ኢንተርቪው ስንደረግ ፈቀደችላቸው ለልጆቼ ማለት ነው። ቪዛቸውን ሰጠቻቸው። ስወጣ ደውዬ ተሳካ ስለው የምህዳሃን ያለም ያለህን ያለኝ ቃሉን እስካሁን አልረሳውም። በቃ አልተኛም፣ ሌሊቱን ሙሉ አልተኛም። በቃ በደስታ በጣም ደስ አለኝ። እንደን ብዙ ሳልቆይ ልጆቼን ይዤ ሰብሰብ ብዬ አሜሪካ መጣሁ። ከእንደገና ተገናኘን ከ2 ዓመታት በኋላ። አንድ ላይ ደግሞ ኑራችንን ጀመርን። እግዚአብሔር እዚህም ሀገር ረዳን። ከእንደገና 3ኛ ልጅ ኮቪድ ታይም ላይ ደግሞ 3ኛ ልጅ ፈጣሪ ሰጠን። እግዚአብሔር ባረከን። 3ኛ ልጃችንን ወለድን። ኮቪድ ታይም እኔም ደግሞ ቁጭ ስል ቤት ውስጥ በቃ የሜቄዶኒያ የአረጋውያን ማዕከልን ማገዝ ጀመርኩኝ። ዳይፐር ከየቤቱ እየሰበሰብኩኝ። እሱ በጣም ሰፖርተሪ ነው እንዳልኩሽ።
የምፈልገውን ነገር ህልሜን እንድኖር ሚስትና እናት ብቻ አይደለሽም ልጅ እያለሽ ህልም አለሽ ድሪም አለሽ መሆን የምትፈልጊው ነገር አለ ለሱም ጊዜ መስጠት አለብሽ ነው የሚለኝና ለመቄዶንያ ዳይፐር በየሰፈሩ ሄድኩኝ እየሰበሰብኩ እሱም እያገዘኝ በኮንቴነር እየሞላው 2 ለመቄዶንያ ላኩኝ አጠር አድርጌ ነው የምነግርሽ ከዛ ለልብ ህሙማን ህፃናት ድጋፍ ማድረግ ጀመርኩኝ ኦልሞስት በሚሊየን የሚቆጠሩ ገንዘቦች አሰባስቤ ልደቴ ሲሆን በተለይ ለልደቴ ምንም አይነት ስጦታ ከማንም ሰው አልቀበልም እዚህ ያላችሁ ጓደኞቼ ታውቃላችሁ ላለፉት 4 አመታት ልደቴ ሲደርስ ገንዘብ ይሰጡኛል ጓደኞቼ እያንዳንዱን ገንዘብ አሰባስቤ ኢን ሚሊየንስ የመጀመሪያው 300,000 ነበር ከዛ 500,000 ከዛ ቀጣዩ ልደቴ 1 ሚሊየን ከዛ 1.2 ሚሊየን ያለፈው አመት ልደቴ ደግሞ $500,000 የሚያወጣ የህክምና እቃ ወይም ደግሞ 60 ሚሊየን የሚያወጣ የህክምና እቃ አሰባስቤ ላኩኝ በዚህ ሁሉ መካከል ባሌ በጣም ሰፖርተሪ ነበር በጣም ደጋፊ ነበር ትችያለሽ ታደርጊዋለሽ ከጎንሽ ነኝ የሚለኝ እሱ ነበረ ያሁኑ አመት ልደቴንም በጣም ትልቅ ፕሮግራም አዘጋጅቼ ነበረ ትልልቅ የእምነት መምህሮች የነጮች ትልልቅ ድርጅቶች የእርዳታ ድርጅቶች ሁሉ የተሳተፉበት ስሜ ህይወት ስለሆነ ላይፍ ፎር አፍሪካ ብዬ ህይወት ለአፍሪካውያን የሚል ድርጅት አቋቁሜ በደንብ ቦርድ ሜምበሮች ያሉት ትልቅ ድርጅት በአሜሪካን በደንብ የሚታወቅ ለአመታት እሱን አድርጌ በጎን እንግዲህ እሱን እሰራለሁ በጎን የራሴን ህይወት እኖራለሁ አሁን የ3 ልጆች እናትና አባት ሆነናል በአንድ ክፍል ቤት የተጀመረ ህይወታችን እግዚአብሔር ይመስገን በገንዘብም ይሁን በጤንነትም በልጆችም ፈጣሪ ባርኮን እዚህ ጋር ደርሰናል ግን ይሄን ሁሉ ነገር ስነግራችሁ ሁሉም ነገር አልጋ ባልጋ ነው ምናምን ትዳር እንደዚህ የሆነ ሮማንቲክ የሆነ ነገር ብቻ ነው እያልኳችሁ ሳይሆን ግን አፕ ኤንድ ዳውንስ አለው መውደቅ መነሳት ነበረው እርቦናል ጠምቶናል ገንዘብ አጥተን ብዙ ጊዜ ብር ተበድረን እናውቃለን ኢትዮጵያ ሆነን ተቆራርፈን እናውቃለን ተላቅሰን እናውቃለን በጣም ተጨቃጭቀን እናውቃለን ብዙ ውጣ ወረዶች ነበሩት ግን እነዛ ነገሮች እንዳሉ ሆኖ ግን የፈጣሪ እርዳታ እና ደግሞ የኛም ፍቅር መከባበራችን መቻቻላችን ስፔሻሊ ደግሞ የባሌ ሰፖርት አግዙኝ ልክ የባሌ ስለ የመጣው ደግሞ እና እሱን አግዙኝ አሁን እዚህ ጋር ያለ ነው እግዚአብሔር ይመስገን በጣም ተባርከናል ማለት ነው ደስ ሲል በጣም ያረካል ታሪክ በጣም ደስ ይላል ቲክቶክ ሀቢባ ምን ላይ ነው ማገኘው ቲክቶክን እሱ ቲክቶክ ሰላም በይልን አመስግኝልን እንደዚህ ደስተኛ ስላረከሽ እሺ ጌት ቆይ አርቾ ላመስግንልሽ እዚህ ጋር ያለ እና ደስ የሚል ማሪ ጌት ናንዲ ፍቅሬ ቆይልና ያውና በጣም ደስ ይላል እውነት መጨረሻ ላይ በልጅ መባረካቸው እዚህ መድረሳቸው በጣም ደስ ይላል ያ በጣም የተባረክ ነው በጣም በቃና እንደው በዚህ አጋጣሚ ልጅ የሌላቸው የተቸገሩ የተጨነቁ እንኳን ቢኖሩ በቃ በየትኛውም እምነት ብትሆኑ ፈጣሪያችሁ ልጅን ይሰጣችኋል እና መስግነው አለች ሀቢባ እሱ ቲክቶክ ፌስቡክ ምናምን ዘጋግቷል ያው ከእንቅልፉ እንደተነሳ ነው አልተዘጋጀም ግን ሰላም አናስተልን ሰላም እንዴት ናችሁ አለን እኛ ማመስገን ፈልገን እኔ በሴቶች ስም ማመስገን ፈልጋለሁ ሚስትክን እንዲፍልቅልቅ ደስተኛ ስላረካት ታሪኳን ስታካፍለን ብዙ እህቶች እንዲማሩበት እና በቃ ሙሉ ታሪኩ ላይ በጣም እያመሰገነች ምን ያህል በጣም ሰፖርቲቭ በጣም አመስጋኝ ናት እሷና ትልቁ ነገሯ በጣም ታመሰግናለች ባላት ነገር አክቹአሊ እኔም እንደዛ አምናለሁ ባለን ነገር ማመስገን እግዚአብሔር የሰጠንን ነገር ስናመሰግን ምክንያቱም የሰው ልጅ ህይወት ሙሉም አይደለም ፐርፌክትም አይደለም ነገር ግን እግዚአብሔር የሰጠውን በረከት መቁጠር ትልቅ ነገር ነው ብዙ ተሰጥቶናል ከጎደለን ነገር ይልቅ ማየት ብንችል ከትላንትናችን ይልቅ ብዙ መንገድ መተናል ብዙ አድገናል እንደ ሰው እንደ ግለሰብ እንደ ቤተሰብ እና ያንን ማየት ትልቅ ነገር ነው ብዬ አስባለሁ እንደ ሰው ልጅ ምክንያቱም ከኛ የሚበልጠውን ሰው ካየን
ነገ ማን ደርስበት የሚመስለንን ነገር እሱን ስንጨብጥ ከመሰለን ደስታ ላይፍ እንደሱ አይደለም እኛ የምንረዳው። በቃ ህይወት ዛሬ ባለን ነገር ለምሳሌ ልጆቻችን በእድሜያቸው የራሳቸው ጣዕም የራሳቸው ደስታ ይሰጡናል አይደል? አራስ ሆነው በማየት ብቻ እንጽናናለን። እንደውም አንድ አባት ሲያስተምሩ አራስ ልጆችን ማየት እግዚአብሔርን ፊት ማየት ነው ሲሉ በጣም ገርሞኝ ነበር። እውነትም ኢኖሰንሳቸው ፈገግታቸውን ስታይ በጣም የሚገርም ስሜት ነው አይደል? አራስ ልጆች የሚሰጡት ስሜት በቃ በዛ ሰዓት ግን ቻሌንጅ አላቸው። ያው እንቅልፍ አያስተኙም አራሶች፣ ጥንቃቄ ይፈልጋሉ ምናምን። እሱን ካየነው ያደክማል። ግን በቃ በፊታቸው ብቻ ቢያስማና ደስታቸውን ደግሞ ማየት የራሱ ትልቅ ሙላት አለው እና ልክ እንደዛ ህይወትም በየደረስንበት እያመሰገንን የተሰጠንን በረከት እየቆጠርን ተመስገን እያለን እግዚአብሔርን ስንሄድ ከአንዱ መከራ ወደ ድል እንሻገራለን፣ እንወጣለን። በፈተና ውስጥ ራሱ መደሰት ፈገግ ማለት ስለ ኢዮብ ስናስብ ኢዮብ እኮ ትልቅ ምሳሌ የሆነው በመከራ ውስጥ ሆኖ ተመስገን ማለት ነው። እንደሚያልፈው እኮ አይደለም አያውቅም እኮ እኛን የምናውቀው ታሪኩን እስከ መጨረሻው ስለምናውቅ እንጂ እሱ እዛ መከራ ውስጥ እያለ ተመስገን ማለት ትልቅ ጥበብ ነበረውና ማመስገን በጣም ትልቅ ነገር ነው። እኛም ስለሆነ ብዙ ነው የሆነልን እግዚአብሔር ያደረገልን ነገር በጣም ብዙ ነው። እኛ የእግዚአብሔር ባለዳዎች ነን እንላለን ማለት የኛ የለበትም። እግዚአብሔርን እኛ እንደውም አንዳንዴ የምንጠይቀው ነገር የለም የሰጠን ብዙ ስለሆነና ትዳር ውስጥ ደግሞ ብዙ መልካም ነገሮች አሉ መቁጠር ከቻለን። መደጋገፍ የሚያስመሰግን ነው ወይ? እኔ እንደሱ ብዬ አላስብም። ምክንያቱም we are here for that ግዴታችንም ጭምር ነው መደጋገፍ። እንደውም ሰሞኑን አንድ ስለ ትዳር የተጻፈ መጽሐፍ ሳነብ መንፈሳዊ መጽሐፍ ነው በተለይ ወንዶች ላይ በጣም እዳ ያበዛል እና እሱ መጽሐፍ ጥሩ ነው እያለችኝ ነበር ስነግራትና ወይኔ ስትታዩ በጣም ነው ደስ የምትሉት፣ በጣም ነው የምታምሩት የእውነት በቃ ላይክ ብዙ ጊዜ እዚህ ቤት ሴቶች በሪሌሽንሺፕ በትዳር የተበደሉ ሴቶች ናቸው ብዙ ጊዜ እዚህ ጋር መጥተው የሚነግሩን እና ኮመንት ላይ እዚህ ዛሬ በጣም የሚያረካ የሚያስደስት ታሪክ ሰማን እያሉ ኮመንት ላይ እየጻፉ ነው እና እኔ ራሴ ላይክ ደስታዬን አይ ዶንት ኖ በእውነት በጣም ነው ያንቺ ደስታ ፊትሽ ፈገግታሽ ኢቭን እሱ ሲያወራ አንቺ እሱን የምታይበት የፍቅር አይን ደስታችሁ ሁለታችሁ ፊት ላይ ይታያል እና የሆነ ስክን ያለ የተረጋጋ ደስተኛ ህይወት እንደምትኖሩ እናንተ ላይ ይታያል እና ፈጣሪ ረጅም እድሜ ከጤና ከሰላም ከፍቅር ከደስታ ጋር የበለጠ ይስጣችሁ፣ የበለጠ ተባረኩ። ደስ ብሎናል ይሄን ማየት ለኛ እና እኔ እዚህ ጋር ባለው 6400 ሰው ስም ነው ባለቤትሽን ማመስገን እንፈልገው። ለምን እዚህ ቤት የምሰማው ታሪክ ሁሌ ብዙ ጊዜ የሚያለቅሱ እህቶች ነው የሚመጡት፣ የተሰበሩ የሚያለቅሱ አፍቅረው የተከዱ ለቤታቸው ለፍተው ግን ያልሆነላቸው በመጨረሻ ትዳራቸው የፈረሰባቸው እህቶች እዚህ ጋር የምንሰማቸው አይዟችሁ የምንላቸውን ስለምናይ ዛሬ ያንቺን ታሪክ ስንሰማ ባልሽ የስ መመስገን አለበት እንዲህ ደስተኛ ስላረገሽ። ኦፍ ኮርስ አንቺ መመስገን አለብሽ፣ ግን ደግሞ ከቤቱ ፕሮግራሙ ስቶፕ ዘ ታይም የተበደሉ ሴቶች ስለሆነ የሚመጡት አንዲት እህታችን ደስተኛ ሆና ስናይ እኔ እንደ ሴት እና ቤቱ ደግሞ 80 ነው 90% የሴት ስለሆነ ሴቶች ስለሆነ ያሉበት ስለዚህ እናመሰግነዋለን እንዲህ ደስተኛ ስላረገሽ። በጣም እውነት እኔም አመሰግናለሁ። እንግዲህ ታክሲ ውስጥ የተጀመረ ፍቅር እዚህ ጋር ደርሷል። ታክሲ ውስጥ ነው ጠብ ያደረገኝ ልጅ የታክሲ ከፍለሽለት እሱ ደግሞ በማኪያቶን ካረ እንዴት እኮ በቃ ከዛ አንቺ ነሽ የለካሽኝ ይለኛል እኮ ሀቡ ጌታን ሁሌ መጽሐፍህ ምናምን ብለሽ እኮ ነው የጀመርሽው አንቺ ነሽ ይላል። አንቺ ነሽ እኮ የጠበሽ ለምን የታክሲ ከፈልሽለት አንቺ ነሽ መጀመሪያ? እሱ እኮ ነው የከፈልልኝ የታክሲ ነው። ከዛ እኮ ነው የሻይ ማኪያቶን የከፈልሽለት አንቺ የሻይ ብሎ የማኪያቶ የበለጠ የከፈልሽው አንቺ ነሽ። እሱ የታክሲ ከፍሎ ትንሽ ነው በዛን ጊዜ ታክሲ አይደል? አኖ አረ ብዙ ነው 17 ዓመታችን ነው። 35 ነው እንደዛ ነበር የታክሲ ዛሬ 17 ዓመት 17 ዓመታችን ነው ከ11ኛ ክፍል ጀምሮ እስካሁን ማለት ነው። ወይኔ ደስ ይላል በጣም። የእውነተኛ ፍቅር የለም ለምትሉ ይኸው እያየነው ነው እዚህ ጋር እውነተኛ ፍቅር በተግባር ማለት ነው እየኖሩት በአንድ ፍራሽና ባንዲት ነው። ማን ነበር ፍራሽን የሰጠን? አብዲ እንዴ ጉዜ ደግሞ
የሚገርምሽ ብር ቀንሳልናለች። የሰው ውለታ ረስተን 400 ነበርና ውይ ብላ እኔ እናንተንም 400 አላስከፍልም ብላ 300 አድርጋልናለች። በድሮ ጊዜ ነው አሉ። የውልሽ ኮሜንት ላይ የውላችሁ እውነተኛ ፍቅር የለም። በድሮ እውነተኛ ፍቅር ባይናችሁ ይውላችኋል። እሱ የድሮ ፍቅር ነው። 17 ድሮ ነው። ተው አታስረጁን በእግዚአብሔር። ኧረ ገና ናችሁ ግን በጣም ደስ ይላል። የድሮ እኮ የሚባለው እኮ ምንድን ነው መሰለሽ ትዝታ ሲሆን ብቻ እና ምንድነው ቅድም እንዳልሽው ነው። ለምሳሌ አንዳንድ ሰው ፍቅር የለም ይላል ስትይ እውነት መሰረቱን እንነጋገር ከተባለ ፍቅር የለም የሚል ሰው እኮ እግዚአብሔር የለም እያለ እኮ ነው። ምክንያቱም እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ እና የሚጀምረው የፍቅር መሰረቱ እግዚአብሔር ስለሆነ ማለት ነው። እና ሁልጊዜ ደግሞ በፍቅር ቀደም ያልኩሽ መጽሐፍ ላይ በተለይ በጣም አደራውን የሚሰጠው ለምንድን ነው መሰለሽ ለግለሰቡ ለዛኛው ለአፍቃሪው ሳይሆን ካንተ የሚጠበቅብህን አድርግ። ሚስት መጥፎ እንኳን ብትሆን አንተ ጥሩ በቃ ካንተ ነው የሚጠበቅ። ፈጣሪ አንተ ነው እንጂ የሚጠይቅ። ለምሳሌ በትዳር ሪሌሽንሺፕ ውስጥ ገባሽ? ትዳር ትልቅ ተቋም ነው እውነት ለመናገር። እንደውም በቀደም እያወራን ነበረ። አሁን እየቆየው እድሜም የገፋ ሲመጣ ይሄ ኪዳን የሚለው ቃል ቀላል ነገር አይደለም። ቃል ኪዳን የትዳር ቃል ኪዳን የሚለው በጣም ከባድ ነው፣ ጥልቅ ነገር ነው እና እዛ ውስጥ መጽሐፍ ቅዱስም ምን ይላል? ባል እንደ ክርስቶስ ሚስቱን ይውደዳት እና እዛ ላይ ምን ይላል? ክርስቶስ ቤተክርስቲያንን ይወደዳት ንጹህ ሆና አይደለም፣ ጥሩ ሆና አይደለም፣ ሊያዘጋጃት ነው ለትልቁ ለሰማያዊ መንግስት። እና ሚስትም ልክ እንደዛው ነው። ባሌ ጥሩ ሆኖልኝ ብለሽ አይደለም የምትታዘዥለት የምትወጂው። አንቺ በራስሽ የተሰጠሽ የራስሽን ድርሻ መወጣት ነው። በቃ ቢትሪ የሚያደርጉ መክዳት የሚፈጽሙ ጥሩ ነገር የማያደርጉ ፍቅርን የሚረግጡ የሚጎዱ ሰዎች ካሉ እነሱ ይጠየቁበታል የሚለው ላይ ማትኮር አለብን። ፍቅር ደግሞ የማያሸንፈው ነገር በጣም ጠንካራ ፍቅር እኔ በህይወቴ ውስጥ በጣም በብዙ ነገሮች ውስጥ በድካሜ ውስጥ በፈተናዬ ውስጥ በጣም በስራ ቤቴ ማረፊያ ቦታዬ ነው። ትዳሬ፣ ኑሮዬ፣ ህይወቴ ማረፊያ ቦታዬ ነው እና ያ ነገር እንድትቀጥይ ያደርግሻል። በድካም ሰዓት እንድትበረች ያደርግሻል። መልካም ነገሮችን እንድታስታውሽ ያደርግሻል እና ቤት፣ ኑሮ፣ ህይወት፣ ልጆች፣ ትዳር በጣም ትልቅ የተከበረ ነገር እና በዛ ልክ በሚገባው መጠን ደግሞ እንድናከብረው መረዳቱን ይስጠን እግዚአብሔር እውነት ለመናገር እና አይዶኖ ብዙ ታሪኩን እንደነገረቻቸው አውቃለሁ። በጣም ለእኔ እንደምታዳላ አውቃለሁ ስታወራ። ግን የእሷ ነው የሚበልጠው እውነት ለመናገር። የእውነቴን ነው የምነግራችሁ። ሺ ኢዝ ሪሊ ዩኒክ ማለት በጣም መልካም ሴት ናት። በጣም ትልቅ ልብ ነው ያላት። በጣም ለፍቅር ዋጋ የምትሰጥ ናት። ሌላ ምንም ነገር ምድር ላይ ቫልዩ የምታረገው ነገር የለም ከፍቅር ከትዳር በላይ እና በጣም 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 የምትገርም ልትመሰገን የሚገባት ሴት ናት። በጣም ጠንካራ ናት። ሰልፊሽ አይደለችም። ሰልፍለስ ናት። ከራሷ አልፋ ማየት ትችላለች። ትጠለይባታለች። እኔ በጣም እጠለልባታለሁ፣ እጠጋባታለሁ። ከእኔ በላይ እኔን ዲፌንድ ታደርጋለች። ከእኔ በላይ የትም ቦታ ማንም ሰው የኔን ስም በክፉ እንዲያነሳ እንዲያስብ ፍቃዱ አይደለም። እንዲያስብ በቃ ይሄን ያህል በጣም ሩቅ ሄዳ ነው ፕሮቴክት የምታደርገኝ እና እኔ ምን አይነት ባህሪ ተፈጥሮ እንዳላት እግዚአብሔር እንዴት እንደሰጣት አላውቅም። እና በጣም የምትገርም ሴት ናት። የዚህ ትዳር ምሰሶ መሰረት ናት እውነት ለመናገር። ያቆመችን ያሻገረችን እንደ ቤት እንደ ተቋም እና በጣም ብዙ ስለሷ ብዙ ጥሩ ነኝ እንደመቼም ያው ሰው ጥሩ ነኝ እንደማይል አውቃለሁ እና በጣም የምትገርም ሴት ናት። ቀላል ሴት አይደለችም እውነት ለመናገር እና አንዳንድ ጊዜ አማክሯት። አንዳንድ ነገር እውነቴን ነው የምነግራችሁ። ትመክራችኋለች። ጥሩ ምክር ነው የምትመክረው። ኔጌቲቭ ነገር በሰዎች ህይወት ውስጥ አትመኝም። በጎ ነገር እንዲሆን ትመኛለች እና እኔ በጣም አመሰግናታለሁ። ብዙ ሰው ስላለ አይደለም፣ በሰው ብዛት በሰው ማነስ ሳይሆን በእውነት በጣም አመሰግናታለሁ። ብዙ ህይወቴ ውስጥ በጣም ብዙ ነገሮች ሆነዋል ባንቺ የተነሳ። ተባርክ ያለው ተሻግር ያለው አድግ ያለው በጣም ብዙ
ማልሸከመው ነገር እንደሌለ ምድር ላይ እንዲሰማኝ ማለት she is so proud of me like እኔ አንዳንድ ጊዜ ራሴ ከምለው በላይ ማልችለውን ሁሉ እንደምችል አድርጋ ነው አብራኝ የምትኖረው እና ያ ነገር ጥንካሬ ይሰጠኛል ስወጣ she's my protocol like no I don't like that jacket ምንድነው ዛሬ እንደዚህ ገባሽ በጣም ኬር ነው የምታረገኝና በጣም የምትገርም ሴት ናት እውነት ለመናገር እና በሷ ነው የቆምነው በሷ ነው የተሻገርነው ከፈጣሪ ቀጥሎ ጥሩ ልብ ሰጥቷታል ባርኳታልና ባርኮት ማለት እንደዛ ነው በቃ መባረክ ማለት እንደዛ ነውና ይሄንን አለመናገር በጣም ትክክል ስላልሆነ ነው I think አየሩን በጣም ተቆጣጣ አይ ያውነት በጣም ነው ደስ የሚለው በቃ ሴቶች እንዳለ ተደስተው አጣይም እንደዚህ ማለት ላይክ ቅድም አንቺ የሱን ኳሊቲዎች ነበር ስትናገሪ የነበሩ ስለራስሽ አልተናገርሽምና የራስሽን ያህል ስለሚያቀሽ እርግጠኛ ነኝ ታሪካችንን ስትነግራችሁ ስለራሷ ፓርት ስለራሷ መልካምነት አልነገረቻችሁም ስለሷ ደግሞ ነው ልንገራችሁ ነውና የምር የገለጸሽ አገላለጽ እውነትም የአርት ሰዎች ናችሁ ቃል ገለጻችሁ በጣም ይጣፍጣል በጣም ደስ ይላል እና 3 ልጆች አላችሁ አይደል አዎ ያው እንዴት እንደመጡ ነገራችኋለሁ ለልጆቹ አንዳንድ ነገር ብትሉ ስማቸውን ደግሞ እሱን ያወጣው በጣም ካሁን በኋላ አራተኛ ልጅ ካለ እንግዲህ እኔ ላውጣ ሀብዬ ይፈቀድልኝ ጌታ ሶስት ነው ለምንድን ነው ወንድ ነው ማውጣት እንደበት ግዴታ አይ በቃ በጣም የሚወደው የሆነ መጽሐፍ አለና በርግጥ ፈቅጄለት ነው ግን የመጀመሪያ ልጃችን ኤባል ይባላል ሁለተኛ ልጃችን ኤባል የመጀመሪያ ልጃችን ኤባል ይባላል ሁለተኛ ሴት ልጃችን ኒኮትሪሳ ትባላለች ሶስተኛ ልጃችን ፒያንኪ እርግጠኛ ነኝ ሌላ ሰው ሲጠራበት ሰምታችሁ አታውቁም እኮ ተከነተ ትርጉም ካለው ከነተርጉም ብትነግሩን ሰምተነው ማናውቀው ስም ነው አዎ ልጆቻችን በጣም በረከት ናቸው ለቤታችን እውነት ለመናገር እግዚአብሔር የሰጠን በጣም የሚገርሙ መልካም ልጆች ናቸው ገና በልጅነታቸው በጣም የደስታችን ምንጮች ናቸው ማመስገኛዎቻችን ናቸው በጣም ጎበዝ ልጆች ታዛዥ ልጆች ናቸው እና በጣም ልጅ ናቸው እንደድሚያቸው ናቸው የከድሚያቸው በላይ ምናምን የሚያድቀው የ9 ዓመት ልጃችን sometimes ሳይሆኔ እንደ ጎረምሳ ምናምን እንዲሆን ጠብቅ ገና በቃ ልጅ ነው ከ4 ዓመት ልጃችን ጋር ወርዶ ሲጫወት ሲከራከር ሲጨቃጨቅ ሳይው ደስ ይለኛል ልጅ እንደ ልጅ ሲሆን በጣም ደስ ስለሚለኝና ከዛ ባሻገር ደግሞ በጣም ጎበዝ ልጆች ናቸው በትምህርታቸው በጣም ጠንካሮች ናቸው ተሸላሚ ተማሪዎች ናቸው ትምህርት በጣም ይወዳሉ በጣም ቅር የሚላቸው ትምህርት የሌለቀን ነው ከትንሹ እስከ ትልቁና እሱም የእግዚአብሔር በረከት ነው አይምሯቸውን ባርኳል በጣም እኛም ለተለት የምንጸልየው ስለ ልጆቻችን ነው አንድ አባት ምን አሉ ስለ ለልጆቻችሁ ስለ እግዚአብሔር ከምትነግሩት የበለጠ ለእግዚአብሔር ስለ ልጆቻችሁ ንገሩት ለተለት ያ ነው የበለጠ የሚጠቅማቸው ያሉት በጣም ትልቅ ትምህርት ነው ለኔ ሁሉ ጊዜምና ሁሉ ጊዜ በእግዚአብሔር ፊት ልጆቻችንን ማቅረብ ያስፈልጋል አንዴ ጸልየንላቸው ማብቃት የለብንም ሁሉ ጊዜ መጸለይ ያለብን እንደገና የቤታችን ቋንቋ ከልጆቻችን ጋር ባለን የፍቅር ቋንቋ ነው የምንጠቀመው ሆን ብለን ነው የምንጠቀመው እንደዚህ በድንገት ምናምን አይደለም ልጆቻችንን በጣም በፍቅር ቃል ነው የምንጠራቸው ሲያጠፉ እንኳን በተቻለ መጠን በጣም ቶንዳውን ባረገው ሁኔታ ነው ለመነጋገር ምን ሞክረው ጌታዬ እናቴ ፍቅሬ ምንላቸው ከልባችን ነው ምክንያቱም በፍቅር ማሳደግ ማለት እንደዛ ነው እውነት ለመናገር ኮንሺየስሊ ሆን ብሎ የፍቅር ዘር መዝራት ልጆች ውስጥ በጣም ያስፈልጋል ቁጡ ልጆች እንዳይሆኑ ማለት ነው መጽሐፍ ቅዱስም በፍቅር አሳድጓቸው እንጂ አታስቆጣቸው ነው የሚለውና ልጆችን ማስቆጣት በጣም ትክክል አይደለምና በተቻለ መጠን ልጆች እንዳይቆጡ ጥረት እናደርጋለን እና በተረጋጋ ኢንቫይሮንመንት ውስጥ እንዲኖሩ ለምሳሌ እንደ ባልና ሚስት እኔና እሷ መሃል እንኳን አንዳንድ ኮስተር የሚያረጉ ቀኖች ቢገጥሙን በተቻለ መጠን በእነሱ ፊት አንን ላለመነጋገር ቁጣችንን እንዳለማሳየት ነው በጣም ጥረት የምናደርገው እርግጠኛ ነኝ ስለመጎራረስ ያወራቻችሁ ይመስላል አላወራችሁ እኔ በእጅ አልጎርስም አንዱ ያልነገርኳችሁ ሁሌ በቃ ከተገናኘን ጀምሮ እስከ ትናንትና ቀን እሱ ከሌለ ነው እንጂ እኔ በእጅ ይበልቻለሁ እኔ አሁን ሜቢ አንዳንዴ እንዲህ አይነት ትሩ ስቶሪ ያወራ እንዲህ ካልክ
ኤክስትሪምሊ ምን ነው የህንድ ፊልም ማስመሰላችሁት አይነት ሊሆን ይችላልና አልነገርኳችሁም እንጂ ሙሉ ቤተሰባችንን የሚያጎርሰው እሱ ነው። ከኔ ይጀምራል። ምግብ ከቀረበ በኋላ እኔ ማን ጋር ነበር ያቆምኩት ነው የሚለው ሁሌም ማለት ነው። አንዱ በተለያየንበት ሰዓት የእሱ ቤተሰቦች ያሾፉብኝ ነበር። አልቅሼ የማውቃሉ አይደል? ያ ስለመቆራረስ አልነገርኳቸው እና እንደሱ እንኳን ቢሆን ማድረግ ያለብንን ነገር እናደርጋለን፣ እንነጋገራለን እንጂ ማለት ነው። ልጆች ፊት ግን ሁሉንም ጸባችንን ልጆች ፊት እንደብቃለን ማለትም አይደለም። እሱም ባይዘው አርቲፊሻል ነው የሚሆነው አንዳንድ ጊዜ ኖርማል። ምክንያቱም በባልና ሚስት መካከል በግንኙነት መካከል ያሉ ኖርማል አለመግባባቶች እንዳሉ ማወቅም አለባቸው። ወይ ከኛ ነው የሚማሩት፣ ስለ ቤተሰብ የሚማሩት ከዛ ስለሆነ ማለት ነው። እና ልጆቻችንን ልጅ ማሳደግ ቀላል ነገር አይደለም ማለት በጣም የረጅም ዘመን የቤት ስራ ነው። ደግሞ እግዚአብሔር የሰጠን ትልቅ በረከትም ነው እውነት ለመናገር። እና ልጆቻችንን በዛ መልክ በዛ መንፈስ ለማሳደግ በጣም ጥረት እናደርጋለን በየቀኑ። እግዚአብሔር ይመስገን እንዳልኳችሁ የእግዚአብሔር በረከት በጣም የእግዚአብሔር እገዛ በጣም ተጨምሮበት ልጆቻችን የውሳናቀው እንግዲህ 9 ዓመት ልጃችን አሁን ቁመቱ ረጅም ነው ብታዩትና ዋው እንላለን ሰምታይምስ እያየን። እና እኔ መጽሐፍ ማንበብ በጣም ወዳለው ታሪክ የኢትዮጵያን ታሪክ በተወሰነ መልኩ ለመመርመር ለማየት ጥረት አደርጋለሁ። ጋዜጠኛም ስለነበርኩ ማንበብ ጥሩ ነገር ነው፣ አይምሮን ያሰፋልና ከዛ ከኢትዮጵያ ታሪክ ውስጥ ነው የሚገርም ታሪክ አለን። ብዙ ጊዜ ታሪካችን ሲነገርኛ በጣም ኢትዮጵያ ትልቅ ሀገር ናት፣ አክሱም ላሊበላ እንደዚህ ብለን ተንጠቃቀሰ ሁሉም ሰው የሚጠቅሳቸው። ግን ከዛ ባሻገር ደግሞ የአስተዳደር ልዕልና ኢትዮጵያ በጣም ትልቅ ሀገር የነበረችባቸው ወቅቶች ነበሩ። ልክ ዛሬ አሜሪካ ዓለምን ተጽዕኖ እንደምታሳድር ኢትዮጵያን በራሷ ጎረቤቶቿ ላይ ዓለም ላይ ተጽዕኖ የነበራት የተለያየ ወቅቶች ነበሩና ስሞቻቸው ያንን ሪፕሬዘንት ያደርጋሉ። የሶስቱ ኢትዮጵያ ውስጥ የነገሱ ነገስታትና ሴቷም ንግስት ስም ናቸው። ሶስቱ ፕሪሂስትሪ ከክርስቶስ ልደት በፊት የነበሩ ናቸው ሶስቱ። ኤባልም ከ4500 ዓመት በፊት ኢትዮጵያን ያስተዳደረ ንጉስ ነው። ሰብታህ በሚል የንግስና ስም ይታወቃል። የልጅነት ስሙ ኤባል ነው። በጣም የሚገርም ትልቅ ታሪክ ያለው ንጉስ ነው። ምናልባት ወደፊት ወይ ራሱ ወይኛ በፊልም ወይ በቲያትር ይሰራል ብለን ተስፋ እናደርጋለን በደንብ ተጠንቶ። እንትናም ኒኮትሪሳም እንደዛው ንግስት ናት። የሰላም እናት ናት። በአንድ ወቅት ከእስራኤል ጋር ጎረቤት በነበርንበት ዘመን ላይ ትንሽ ስንጎረባበት የሰላም መልእክተኛ እስራኤል ድረስ የላከች ንግስት ናት። ሰላም ፈላጊ ናት በጣም። እና ስለዚህ ልጄ ሰላም ፈላጊ ህይወት እንዲኖራት ስለምፈልግ የንግስቷ ህይወት ታሪክ በጣም መሳጭ ስለሆነ በዛ ስም ነው የተሰየመችው። ፒያንኪም ደግሞ እንደዛው በተለይ የአባይ ልማት ላይ ከድሮ ጀምሮ አባይን ማልማት የአባይ ወንዝን ከግብጽ ጋር ባለን ግንኙነት የበላይነት ለመጠበቅ በተደረገ ጥረት ውስጥ ትልቅ አስተዋጽኦ ያለው ሰው ነው። ይሄ ነው ፒያንኪ ማለት ነው። ስናነሳው ማለት ትንሽ የመጨረሻ ልጃችን ጋና እየተነሳ ከእንቅልፉ እየተነሳ የልጆቻችሁን ስም ትርጉም እንዳትረሱት። ብዙ ተመልካች ነው እየነገረሽ ያለው። ይኸው ከነ ታሪኩ ኤባል ማለት ርዕስ ንገሩን እያሉ ነው። የመጽሐፉ ርዕስ መጽሐፉ የኢትዮጵያ የሰላም ጥበቃ ታሪክ ከቀራት እስከ ዘመናዊ ፖሊስ የሚል አእምሮ ንጉሴ የተባሉ ሰው የጻፉት መጽሐፍ ነው። እንደዚህ በቀላሉ የሚገኝ አይመስለኝም። ኩራዝ አሳታሚን ያሳተመው በ2000 ዓመተ ምህረት በኢትዮጵያ የታተመ ነው። ግን ጥናትና ምርምሩ ለረጅም ጊዜ ወደ 40 ዓመት የፈጀ ጥናትና ምርምር አድርገው የሰሩት መጽሐፍ በተለይ በጣም ብዙ የብራና መጽሐፎችን ከገዳም ከሌሎች ቦታዎች ላይ ብዙ ሪሰርች አድርገው የሰሩት በጣም የሚገርም የኢትዮጵያ ታሪክ መጽሐፍ ነውና ካገኛችሁ አንብቡት። የኢትዮጵያ የሰላም ጥበቃ ታሪክ ከቀራት እስከ ዘመናዊ ፖሊስ አእምሮ ንጉሴ የተባሉ ሰዎች የጻፉት መጽሐፍ ነው እና ስማቸው ከዛ ላይ ነው የወጣው። ኒኮትሪሳ ወይኔ ደግሜ ለመጥራት ስሟ ራሱ ይከብደኛል። ድገሚ። ኒኮትሪሳ ኒኮ ለተያት ትችያለሽ። ኦኬ ባጭሩ ኒኮ ማለት ይቻላል። ያ ኒኮትሪሳ ነው ስሟ። ኒኮ ትምህርት ቤት ኒኮ ነው የሚሏት። እሱንም ፒዩ ይሉታል። በጣም ይከብዳቸዋል። ስፓኒሽኛ ይመስላል ቃሉ። ብዙ ሰው ነው እንደዛ የሚለን ሌላ ቋንቋ ግን ኢትዮጵያዊ ነው።
ኢትዮጵያዊ ቋንቋ ነው። ኢትዮጵያዊ ነው። ኒኮትሪሳ ኢትዮጵያዊ ንግስት ናት እኮ አሁን የነገረሽ ማለት ነው። የሰላም ንግስት ያላት ያ እኮ ግን ቃሉ ስፓኒሽኛ ይመስላል ሲጠራ። ማንም ሰው ጋር እስካሁን አልሰማነውም ከኛ ልጆች ውጭ። ኒኮትሪሳ ኤባልና እና ይህንን ይመስላል። በጣም ነው ይህን ይመስላል። በጣም ነው የምናመሰግነው። በጣም ነው የምታምሩት። ለብዙ ባልና ሚስት ትምህርት ትሆናላችሁ። ብዙ ባሎች እንደ ባልሽ፣ ብዙ ሚስቶች ደግሞ እንዳንቺ እንዲሆኑ እንመኛለን። ለምን እንደዚህ ብንደናነቅ መልካምነት በጣም እየጨመረ ይመጣል። ላይክ ብዙ ጊዜ እጃችን ላይ ያለውን ነገር ቫሊዩን አናውቀውም። አብዛኞቻችን የባላችንን ቫሊዩ አናውቅም፣ አናመሰግነውም፣ አፕሪሼት አናደርገውም። እና አንቺ አመስጋኝ ስለሆንሽ ባልሽ በጣም መልካም ሆነ፣ እሱ አመስጋኝ ስለሆነ አንቺ በጣም መልካም ሆንሽ። እና ስናመሰግን ይጨመርልን የለ ትንሿን ነገር ስናመሰግን እየጨመረ ይመጣል። እኔ በአመስጋኝነት በጣም አምናለሁ። ትክክል ነሽ። በጣም ያለሽን ነገር ብለሲንግሽን ኤቭሪቲንግ ፐርፌክት ነው ማለት አይደለም። ህይወት ራሷ እኮ ፍጹም አይደለችም ማለት እንኳን አይደለም ትዳር እኮ ማለት ሁለት አብረው ያላደጉ ጭራሽ አብረው ያልኖሩ ከተለያየ ቦታ የመጡ ሰዎች በአንድ ቤት በህብረት የሚኖሩበት ቦታ ማለት ነው አይደል? እንኳን አይደለም ትዳር ሌላው ህይወታችን ሁሉ ፐርፌክት አይደለም። ግን ያለንን ነገር አመስግነን ሼፕ እየተደራረግን ጎዶሏችንን እየተሞላላን አይደል? ታንክፉል ሆነን ስንኖር ያለው ነገር ይጨመርልናል። ለእኛ እኔ ሳስበው አንዳንዴ ኧረ ነፍ ነው ምናምን እለዋለሁ። በተለይ አንቨርሰሪያችን ስናከብር 17 ዓመት ከ11ኛ ክፍል ጀምሮ እስካሁን መቼስ ፈጣሪ ረድቶን በዛ ላይ ደግሞ በቻልነው መጠን እሱ እኔን ሼፕ እያደረገ እኔ እሱን ሼፕ እያደረግኩት ሰፖርት እየተደራረግን እየተጋገዝን ስለመጣን ነው። አሁንም ከዚህ በኋላ ያለውም ነገራችን በፈጣሪ እጅ ነው። እኛም የተሰጠንን ነገር ለልጆቻችን እያስተማርን ልጆቻችን ስለ ትዳር ሲያስቡ መልካሙን እንዲይዙ እያደረግን እየመከርን ፈጣሪም ደግሞ ትዳራችን ሊጠብቅልን አብረን እየጸለይን ሁሌም የፋሚሊ ታይም አለን፣ ፋሚሊ ዲነር ታይም አለን፣ ፋሚሊ ሙቪ ናይት አለን ከልጆቻችን ጋር ሆነን ፊልም የምናይበት በተቻለን መጠን። ይሄ በተለይ አሜሪካ በጣም ከባድ ነው። በቃ ለፍተሽ ጥረሽ ሮጠሽ ምናምን የምታድሪበት ነው እና ከልጆቻችን ጊዜ እንዳናጎድ እሱ ደግሞ እውነት ስለኔ በጣም መልካም ነገር ተናገረ እንጂ ብዙ ነገሮችን ሼፕ አድርጎኛል። በተለይ እኔ የአያት ልጅ እንደመሆኔ በጣም አኩራፊ ነበርኩኝ። እኔ እሱን የተወኩት ከእሱ ጋር ሆኜ ነው። በየቀኑ አበባ መግዛት ልጆቼ እንኳን ይኸው እነሱ ወጥተው ሲመጡ በተለይ ተመር ከሆነ አበባ ቀጥፈው ያመጡልኛል አይደል? ሁሌ እንደው ቢያንስ በሳምንት አንዴ በቃ ወጥቶ